የጦሳ ተራራ ውሃው ምን ጉድ አለው ሸጋ ሸጋውን ነው ወሎ የሚያበቅለው። ይህች በጦሳና በአዘዋ ተራሮች እቅፍ ውስጥ ያለችው ደሴ እያንዳንዱ ስሟ ታሪክ፣ እያንዳንዱ ሰፈሯ ደግሞ ትውስታ ነው። ዛሬ ወደ ወሎ ምድር እናምራና የደሴን ከተማ በሰፈሮቿ ሚስጥሯን እንፈትሽ። ታሪኩ የሚጀምረው ከጀሜ ኮረብታ ነው። ንጉሥ ሚካኤል 8 ግብረ ሕንፃዎችን ሰርተው ቤተ መንግሥታቸውን የመሠረቱበት፣ መዝገበ ምሕረት ማርያም በአቅራቢያው የምትገኝበት የደሴ እምብርት። ንጉሡ በአካባቢው ሲያልፉ የውሃውንና የቦታውን ውበት አይተው እንዴት እስከ ዛሬ አላየሁሽም ብለው በመገረም ስያሜ ሰጧት። ሳላይሽ ደግሞ የደሴን ማራኪነት ምስክር ናት። ደሴ የዘመናዊነትን ፋና ወጊ ናት። የመጀመሪያው ስልክ የተደወለባት ስልክ አምባ፣ ወደ አዲስ አበባ የሚወስደው የመጀመሪያው መንገድ ሸዋበርና የጣሊያኖች የንግድ ማዕከል የነበረችው አራዳ የከተማዋን የንግድና የስልጣኔ ታሪክ ይነግሩናል። ወደ ሙጋድ ስንሄድ የደመራ እንጨት ይማገድበት የነበረ የታሪክ ስፍራ እናገኛለን። የንጉሱ ልጅ በሆኑት በወይዘሮ ስህን ስም የተሰየመው ትምህርት ቤት ደግሞ የኢትዮጵያ ተማሪዎች ንቅናቄ አንዱ ማዕከል ሆኖ በታሪክ መዝገብ ሰፍሯል። የአረቦች መኖሪያ የነበረው አረብ ገንዳ፣ ከዘበኛ ሰፈር የእቴጌ መነን አንጓቾች ጥበቃ፣ ከሰኞ ገበያ ደግሞ የሲራራ ንግድ ትውስታዎች ይነሳሉ። ቦርከናን ተሻግረን አራሪያ ስንደርስ፣ በፒያሳ ስናልፍ ወይም በመንበረ ፀሐይ የፀሐይ መውጫን ስናይ ደሴ ለምን የፍቅር ከተማ እንደተባለች ይገባናል። ከዳውዶ እስከ ቧንቧ ውሃ፣ ከበርበሬ ገንዳ እስከ ካራጉቱ ደሴ የሰዎች ብቻ ሳይሆን የስያሜዎችም ድርድር ናት። በጦሳ ስር ተጠልላ ለዓለም የምታበራው ደሴ ታሪኳ ተነግሮ አያልቅም። እነሆ ደሴ በጥቂቱ ይሄንን ትመስላለች። በቀጣይ የት ልምጣ? ጻፉልኝ። ሀገሬን ለዓለም ዝግጅቴ ይቀጥላል። ደጓ አገር በምናብ ታየኝ፣ ናፍቆቴ ከፊቴ ቆየኝ፣ የደሴን መንገድ አሳየኝ። የጦሳ ተራራ ውሃው ምን ጉድ አለው ሸጋ ሸጋውን ነው ወሎ የሚያበቅለው። ይህች በጦሳና በአዘዋ ተራሮች እቅፍ ውስጥ ያለችው ደሴ እያንዳንዱ ስሟ ታሪክ፣ እያንዳንዱ ሰፈሯ ደግሞ ትውስታ ነው። ዛሬ ወደ ወሎ ምድር እናምራና የደሴን ከተማ በሰፈሮቿ ሚስጥሯን እንፈትሽ። ታሪኩ የሚጀምረው ከጀሜ ኮረብታ ነው። ንጉሥ ሚካኤል 8 ግብረ ሕንፃዎችን ሰርተው ቤተ መንግሥታቸውን የመሠረቱበት፣ መዝገበ ምሕረት ማርያም በአቅራቢያው የምትገኝበት የደሴ እምብርት። ንጉሡ በአካባቢው ሲያልፉ የውሃውንና የቦታውን ውበት አይተው እንዴት እስከ ዛሬ አላየሁሽም ብለው በመገረም ስያሜ ሰጧት። ሳላይሽ ደግሞ የደሴን ማራኪነት ምስክር ናት። ደሴ የዘመናዊነትን ፋና ወጊ ናት። የመጀመሪያው ስልክ የተደወለባት ስልክ አምባ፣ ወደ አዲስ አበባ የሚወስደው የመጀመሪያው መንገድ ሸዋበርና የጣሊያኖች የንግድ ማዕከል የነበረችው አራዳ የከተማዋን የንግድና የስልጣኔ ታሪክ ይነግሩናል። ወደ ሙጋድ ስንሄድ የደመራ እንጨት ይማገድበት የነበረ የታሪክ ስፍራ እናገኛለን። የንጉሱ ልጅ በሆኑት በወይዘሮ ስህን ስም የተሰየመው ትምህርት ቤት ደግሞ የኢትዮጵያ ተማሪዎች ንቅናቄ አንዱ ማዕከል ሆኖ በታሪክ መዝገብ ሰፍሯል። የአረቦች መኖሪያ የነበረው አረብ ገንዳ፣ ከዘበኛ ሰፈር የእቴጌ መነን አንጓቾች ጥበቃ፣ ከሰኞ ገበያ ደግሞ የሲራራ ንግድ ትውስታዎች ይነሳሉ። ቦርከናን ተሻግረን አራሪያ ስንደርስ፣ በፒያሳ ስናልፍ ወይም በመንበረ ፀሐይ የፀሐይ መውጫን ስናይ ደሴ ለምን የፍቅር ከተማ እንደተባለች ይገባናል። ከዳውዶ እስከ ቧንቧ ውሃ፣ ከበርበሬ ገንዳ እስከ ካራጉቱ ደሴ የሰዎች ብቻ ሳይሆን የስያሜዎችም ድርድር ናት። በጦሳ ስር ተጠልላ ለዓለም የምታበራው ደሴ ታሪኳ ተነግሮ አያልቅም። እነሆ ደሴ በጥቂቱ ይሄንን ትመስላለች። በቀጣይ የት ልምጣ? ጻፉልኝ። ሀገሬን ለዓለም ዝግጅቴ ይቀጥላል። ደጓ አገር በምናብ ታየኝ፣ ናፍቆቴ ከፊቴ ቆየኝ።